የኪዩን ፋውንዴሽን ማኔጂንግ ዳይሬክተር የኢትዮጵያ መድኃኒት አቅራቢ አገልግሎትን ጎበኙ። በሕክምና ግብዓት አቅራቦት ሰንሰለት ላይ በርካታ ስራዎችን እያከናወነ የሚገኘው የኪዩን ፋውንዴሽን ማኔጂንግ ዳይሬክተር ኒክላስ ዊልምኪንግ የኢትዮጵያ መድኃኒት አቅራቢ አገልግሎትን የስራ እንቅስቃሴ ጎብኝቷል። በጉብኝቱ ወቅት የአገልግሎቱ ዋና ዳይሬክተር ዶክተር አብዱልቃድር ስለ ተቋሙ አወቃቀር፣ ስለ ኢትዮጵያ የጤና መረጃ ፍሰትና ስለ አቅራቦት ሰንሰለት ከጫፍ እስከ ጫፍ ወይም ኤንድ ቱ ኤንድ ሂደት ለጎብኚዎቹ ሰፊ ገለጻ አድርጓል። በተለይም ተቋሙ ተግባራዊ ያደረገው የተቀናጀ የዲጂታላይዜሽን ስርዓት በአሰራር ላይ ያመጣውን መሰረታዊ ለውጥ በዝርዝር አስረድቷል። የኪዩን ፋውንዴሽን ማኔጂንግ ዳይሬክተር ዶክተር ኒክላስ በበኩላቸው አገልግሎቱ ያለውን ተቋማዊ አቋምና ዘመናዊ አሰራር አድንቆ በቀጣይ ድጋፍ እንደሚያስፈልጋቸው ጉዳዮችን ለይቶ ትብብራቸውን አጠናክረው እንደሚቀጥሉ ገልጿል። የኪዩን ፋውንዴሽን የኢትዮጵያ ዳይሬክተር ፕሮፌሰር ተፈሪ እንደገለጹት ድርጅታቸው በ2026 በኢትዮጵያ የአቅራቦት ሰንሰለት ላይ ለመስራት ያቀዳቸው በርካታ ተግባራቶች አሉ። ይህ ጉብኝትም በቀጣይ በሚደረጉ ድጋፎች ዙሪያ ከበላይ ኃላፊዎች ጋር ለመወያየት ታስቦ የተዘጋጀ መሆኑን ጠቁሟል። የልዑካን ቡድን በመጨረሻ የተቋሙን የመድኃኒት መጋዘኖች በአካል ተዘዋውሮ ተመልክቷል።